እንደ ሁል ጊዜዋ ራኬብ ወደ አትክልት ቤቱ ጎራ አለች። ፊቷ ዝምታን የተላበሰ ነበር። እንደ ደረሰች ወደ ውስጥ ዘለቀች። በዝምታ ቁጭ ያለው ዳዊት እንደ ልማዱ ሰረቅ አድርጎ ተመለከታት። እሷም እይታዋ እንደተለመደው አንድ ቦታ ላይ ነበረ። ራኬብ አንድ ቦታ ላይ አይኗን ትክ አርጋ ሐሳቧን ከዛ ስፍራ ላይ ማድረግ ትወዳለች። ምን እንደምታስብ ስለምን እንደዚህ አብዝታ እንደምትጨነቅ የማወቅ ጉጉት የሚያርባት ዳዊት ሁሌም ካለበት ቦታ በርቀት ይመለከታታል። ምን ልታዘዝ? ቀልጠፍ ያለችው አስተናጋጅ ወደ ራኬብ ዘንድ ቀረብ ብላ ጠየቀቻት። ጁስ ፓፓዬ አለች። ከወትሮ ድምጿ ሻከር ብሏል። የሆነ የመሰጋት አይነት ስሜት ነበረው። እሺ ተለመደው አለች አስተናጋጇ። የራኬብ መስማማት ሳይጨንቃት ድምጿን ከፍ አርጋ የተቀበለችውን የመስተንግዶ ትዕዛዝ እያስተላለፈች ዳዊት ደንገጥም ነደድም ብሎ አስተናጋጇን ተመለከተ። መለስ አርጎ ከፊቱ የተቀመጠችውን ራኬብን ሰረቅ አርጎ ተመለከታት። እንደ ከፋት ነበረች። ሆኖም የምጸት ሳቅ ፈገግ ስትላያት ራኬብና ዳዊት የሚተዋወቁት ጥንት ነው። ሆኖም ራኬብ ዳዊትን ረስተዋለች። እስከነ መፈጠሩ እንጂ አታውቀው። ዳዊትን ረስተዋለች። ሆኖም ዳዊት ከአእምሮ ፍቆ ሊያወጣት የማይችላት ሴት ናት። በድጋሚ ለኑሮ ከሄደችበት ከድሬዳዋ ስትመለስ ዳግም ስላያት እጅጉን ደስተኛ ሆኖ ነበር። ራኬብ ከወትሮ ለየት ያለ ነበራት። ጨዋታና ድምቀቷ ጠፍቶ ሐዘንና ትካዜ ተጫናት። እንደዛ ትመስላለች። ራኬብ ወደ ዴቭ ጁስ ቤት ጎራ ማለት የጀመረችው አንዱን ቀን ነበር። ዴቭ ሲመለከታት ግርም ብሎት ነበር። ለሰላምታ ሳቅ ያለ ጠጋ ቢላትም እሷ ግን ሆዷን ጨብጣ በህመም ስሜት ያቃተተች ነበር የተመለከተችው። ደንገጥ ብሎ ቀረብ ብሎ ምን እንደሆነችና ምን ሊረዳት እንደሚችል ጠይቃት። ተቃጠልኩኝ፣ ቀስቀስ የሚያደርገኝ ነገር እባክህ አለች በለሆሳስ ድምፅ። ምን ውሃ ላምጣልሽ? ትከሻዋን በስሱ ነካ እያደረገ በድንጋጤና በጭንቀት መልክ እየተመለከተ ነበር የጠይቃት። ጁስ ሳይሻል አልቀረም ፓፓዬ አለች ጨጓራዋ መንደዱን ከምግብ አሊያም በጊዜያዊ ነገር ብቻ የመጣ አድርጎ ነበር የወሰደው። ሆኖም ራኬብ ቋሚ ታማሚ መሆኗን የተረዳው ጠዋት ይህንን የቃጠሎ ስሜቷን ለማጥፋት ወደ እነሱ ጎራ ስትል ነበር። ዳዊት ቀረብ ብሎ ቢያወራት ቢጠይቃት ወደደ። ሆኖም ራኬብ ያንግግር ምትጋብዝ አልነበረችም። ድሮ የሚያውቃት ራኬብና አሁን የተለያዩ የሰማይና የመሬት ያክል ነበሩ። ዳዊት ለመጀመሪያ ጊዜ ራኬብን የተዋወቃት ልጆች እያሉ ነበር። ራኬብ በሰፈሩ ፈርጥ ነበረች። በልጅነቷ ማንም ተለቅ ያለ ሰው ሲመለከታት ውይ ብሎ ጥሩ ምልከታ የሚያንጸባርቅባት፣ ከጸጉሯ እስከ መለ ሁሉ ነገሯ በልጅነቷ ጣፋጭ ቆንጆ ምታሳሳ የሚያስብላት አይነት ልጅ ነበረች። ይሄ ዳዊት የልጅነት ልቡ ሆኖ በራኬብ ማማር ወይም ሌላ ነገር አልተሸነፈም ነበር። ምን ሳቆት በልጅነት እድሜው ስለ ፍቅር የመገንዘቡ እውቀት አልነበረው። ሆኖም እድሜያቸው ከፍ ሲል እዛው ስትወጣና ስትገባ መመልከቱ ለሱ ከሳቦ በላይ ትልቅ ቦታ የሚሰጠው ነገር እየሆነለት መጣ። ሳያስበው ወደዳት። ሆኖም ወደ ድሬዳዋ ዩኒቨርሲቲ ለትምህርት ከሄደች በኋላ ለይታም ከወሬም ራቀችበት።
ሆኖም አረብ ሀገር የምትኖሯ እህቷ ስታርፍ ጊዜ ለለቅሶ ስትመጣ በድጋሚ ለዓይነ ስጋ በቁ። ሲመለከታት ፍቅሩ ልክ እንደ በፊቱ አገረሽበት። የልጅነት አቋሟ ቀየር ብሎ አምሮባትና አበባ መስላ ተመለከታት። ቅላቷ ጨምሮ ነበር። ምንም የያዘን ሸማ ብትለብስም በጥቁሩ ልብሷ ላይ ውብ ቀይ መልኳን ተመለከተው። ይበልጥ ወደዳት። ሆኖም እይታዋ ለአጭር ጊዜ ነበር። ተመልሳ ወደ መጣችበት ድሬዳዋ ቀናች። ድሬዳዋ ያለችበትን ሁኔታ ሲያፈላልግ የከረመው ዴቭ በተለይ ራኪብ ከረዥም ጊዜ በኋላ ደብዟ እንደጠፋና ምንም እንኳን ባንክ መስራት ብትጀምርም ከዚህ በኋላ ወደ አዲስ አበባ እንደማትመለስና ለሱም አትሆነኝ በሚል ሰበብ ተስፋ መቁረጥ ጀመረ። ስለሷ ወሬው በሙሉ የሚያቃብሉት እትዬ ፈትሎም ሆኑ ጓደኞቹ ስለሷ ጉዳይ ተስፋ እንዲቆርጥና ባይኑ ብቻ ያፈቀራትን ሴት ትቶ የራሱን ሕይወት እንዲጀምር መከሩት። ዳዊት በጊዜ ሂደት እየበሰለ ሲመጣና እድሜው ሲጨምር ገና እንደተመረቀ 2 ዓመት ተቀጥሮ የሰራበትን ስራ ለቆ የቤተሰቦችን ቢዝነስ ወደ ማስተዳደሩ ዘርፍ ገባበት። ጎበዝ ነበር፣ በሙያው የተካነ። ስራውና ቢዝነሱን ቀጥ አርጎ ይዞ ከጁስ ቤቱ ባሻገር አጠገብ ያለውን የጌም ዞን አንድ ላይ በጥሩ በሚባል ሁኔታ እያንቀሳቀሰ ለራሱ ቆንጆ የሚባል የኑሮ ደረጃን ከፍ አረገ። ሆኖም ግን ራሱን ከፍቅረኛ ከማጣመር አልቻለም። አልፎለት በእጩኛና በትዳር ወደ ህይወቱን ወደ ማሳደጉ መግባት ይፈራል። ራሱን ከመጠበቅና ከመስራናት እንዲሁም ስራውን ከመስራት ባሻገር ሌላ ህይወትን ለመኖር ፈራ። ታዲያ በጓደኞቹ ጉትጎታ 1-2 እንበል በሚል ሰበብ ሴት ከጎኑ ማጠፋ ሰው ሆኖ አረፈው። ከግንኙነት ውጪ በሌላ ነገር ልቡን ከፍቶ ለመስጠት ግን አሻፈረኛል። እንደዚህ አይነት ሰው ሆኖ ቀረ። እዚሁ ዝግብ ውስጥ ጭልጥ ብሎ መግባት የቻለው ካለምንም ሰርግ በስቱዲዮ ፎቶ ብቻ ማግባቱ ለእናቷ እንዲሁም ለሌላ ሴት ያወጀችውን ራኪብን ሲመለከት ነበር። የሚወደውን ፈገግታዋን የሌላ ወንድ እጅ አጠላልፋ ከተነሳችው ፎቶ ላይ ነበር የተመለከተው። ተስፋ ቆረጠ። መቼም የእሱ ልትሆን እንደማትችል አመነ። በዝምታ የሚወዳትን ሴት ለሌላ ሰው አሳልፎ ሰጠ። ሊቆርጥለት ግን አልቻለም ነበር። ፍቅርን ሳይጀምር ሳያውቃት አብረው ለዘመናት ኖራ እንደተለየችው ሴት ተሰበረ። ያ ጸባዩ ሴት ልጅ ለግብረ ስጋ ግንኙነት እንጂ ለሌላ ነገር ሊመኛት አላስችላለው። ይህ በእንዲህ እንዳለ ነበር ሌላውን አሳዛኝ ዜና ስለ ልጃቸው ወሬ ሹክ ከሚሉት ከእትዬ ፈትለ አንደበት የተሰማው። እትዬ ፈትለ ቀደም ብለውም ቢሆን በልጃቸው የትዳር ህይወትን ደስተኛ እንዳልሆኑና ልጃቸው እንደምትናፍቃቸው ደጋግማ ያነሱበት ነበር። ታዲያ አንድ ቀን ባለቤቷ እንዳረፈና ራኪብ ብቻዋን እንደሆነች ነገሩት። አይ ባለቤቷ አረፈ፣ በሰላም ከቢሮ ወጥቶ መንገድ ላይ ዝርግት ብሎ ቀረ አሉ። ድምጻቸው እንባ እንደተናነቃቸው ያስታውቅ ነበር። ዳዊት ምን ማለት እንዳለበት ግራ ገባው። በጣም አዝናለሁ። ታዲያ ራኪብስ አለ ዳዊት። አይ እሱስ ምኑን አውቄ፣ እንደው ስለሱ ባታነሳብኝ። ጠፍታ ልክ እንደ መስቀል ወፍ ከስንት አንዴ ደውላ ድምጽሽን ለመስማት ነው ትለኛለች። ስራ አቁማለች ልጅ። ምን ውስጥ እንዳለች እንኳን ማቀው ነገር የለም። ብን ብዬ ሄጄ እንዳላት ይህን ትንሽ ልጅ ለማተችው የሚለው ስጋት ውስጤን ሲያናውጠው እንግዲህ ቅዱስ ሚካኤል ይጠብቃት እያልኩ እንደዛው መልሳለሁ። እንዴ ራኪብ ስራ አቁማለች እንዴ? የት ናት? ደንገጥ ብሎ ከንግግራቸው መሃል የሰማውን ነገር ጠየቀ። አዎ ልጄ ምን ሰዓት ውስጥ እንዳለች እንኳን ማቀው አንዳች ጉድ የለም። ያው እኔም አዲስ አበባ ከመጣሁ በኋላ አግኝቻት አላቅም፣ ያለችበትን አላቅም። ድሬዳዋ ትሁን እዚህ ማቀው ነገር የለም። እሺ አሁን ምንድነው እኛ ማድረግ ያለብን? የት እንሂድ? ኧረ እኔ ነገሩ ምን እንደሆነ አልገባለኝ ልጄ። እሷ አትምጪ ነው የምትለኝ? እንደው ድምጿ እኮ ድመት የሞተባትም አትመስልም። በድን የሆነች ያክል ነው የምታወራው። ልሳኗን አንዳች ነገር ይዞታል ልጄ። ምን ውስጥ እንዳለች እንኳን አላቅም። አልቅሳ ከወጣላት እሰየው ነው አሉ። የልጃቸውን እንባ እሳቸው ፊት ላይ ያፈሰሱ። እንዴ
አትምጡብኝ ማለት ምን ማለት ነው አለ ዳዊት። እውነታውን ንገረኝ ካልከኝ ሁሉም ነገር ችኩል ጥድፍ ያለ ነበር። አልገባኝም። እሺ ራኬብስ አለ። የሰማውን መረጃ ዳዊት በአእምሮ ውስጥ እንደማሰባሰብ ካለ በኋላ መልሶ ራኬብ ያለችበትን ሁኔታ ጠየቀ። አላውቅም ልጄ፣ ኧረ እኔ እንጃ አላውቅም። ብቻ ልጄ ሬሳ ታቅፋ አእምሮዋ ተነክቶብኝ እንዳይሆን ነው ስጋቴ ዳዊቴ አሉ። በዚህ መሃል የእትዬ ፈትለወርቅ ስልክ ጠራ። ካፍታ ስልኩ ካቃጨለ በኋላ ስልኩን ብድግ አድርገው አነሱት። ራኬብ ናት። ሄሎ እማዬ አለ። ከስልኩ ውስጥ የሚወጣው ድምፅ እቴት ቆይ እንዴ አለ ዳዊት ስልኩን ፈጠን ብሎ ስፒከሩ ላይ ያደረገው። እማይሰማል? ይሰማል ወይ? እንደ በረዶ የቀዘቀዘ ድምፅ ተሰማ። እትዬ ፈትለ ልክ ነበሩ። እጅግ የቀዘቀዘ ድምፅ ነበር። አዎ እናቴ፣ እሺ ደህና ነሽ? አሁንስ ምን ላይ ነው ያለሽው ልጄ? ልምጣ እንምጣ አሉ እትዬ ፈትለ። ወዴት ነው የምትመጪውማ? እኛም ልንነሳ ነው። አስክሬኑን ይዘን ወደ አዳማ እየሄድን ነው። ነገ ይቀበራል። ከዛ ነገ ወደ አዲስ አበባ እመጣለሁ። በቃ ጠብቂኝ እዛው አለች። ድምጿን አንዳች ነገር እንዳደከማትና ተስፋ እንዳስቆረጣት ያስታውቅ ነበር። ልጄ ምንም ቢሆን እኮ ባለቤትሽ ነው፣ ልቅበረው እንጂ እኔ ምንም ባላውቀው ልጄ ነው አሉ እትዬ ፈትለ በድጋሚ እንባቸው እየቀደማቸው። በዛ ላይ ካለ ምንም አስተዛዛኝ ልጄ ብቻሽን ባልሽን በልጅነት የኔ ምስኪን። ወደ ለቅሷቸው ተመለሱ። እማ አለች ቀስቀስ ባለ ድምፅ። እትዬ ፈትለ እንባቸውን ላፍታ ገታ አድርገው ጆሯቸውን ሰጧት። እማዬ ጨጓሬ ተቃጠለ አለች። አባባሏ ልብ ይነካ ነበር። እኔ ልቃጠል፣ እኔ አፈር ልብላ። ደረታቸውን ደለቁ። ዳዊት የራኬብን ድምፅ መስማት ልቡና ደግሞ ውስጡን አንዳች ጥዝጣዜ ፈጠረበት። ራኬብ ከእትዬ ፈትለ ጋር የቆየ ንግግር ቢኖራትም ለቅሶ ሆኖ ተደዋውለው ሐዘናቸውን ተገላለጹ። እናቷ መምጣት እንደሌለባቸው ራኬብ አስረግጣ ተናግራ እዚሁ አዲስ አበባ ብቻ ተዘጋጅተው እንዲጠብቋት ተናግራ ስልኩ ተዘጋ። ዳዊት እስከ ምሽት እዛው እትዬ ፈትለን ሲያነጋግር ቆይቶ አብሮ ተጫውቶ ምሽት ላይ ወደ ቤቷ አቀና። ራኬብም ከቀን በኋላ ወደ እናቷ ቤት ተመልሳ መጣች። እንደ ነገሩ በሰበቡ ዳዊት ወደ ቤታቸው ጎራ አለ። ሆኖም የተመለከታት የሚያቃት ራኬብን አልነበረም። ፈጽሞ ደነገጠ። ያ ቅላቷ፣ ያ ውበቷ አብሯት አልነበረም። ሌላ ሴት ሆነችበት። ረግፋ ተጎሳቅላ ተመለከታት። ያየውን ነገር ማመን አቅቶት ነበር። ሆኖም ራኬብ በድን ነበረች። ከዓይኗ የእንባ ዘለላ እንኳን አይወርድም ነበር። በቃ ደርቃለች። በራሷ ሐሳብ ውስጥ ናት። ሐዘኗ እስኪወጣላት ተብሎ ተወት ብትደረግም ቀስ በቀስ የራኬብ ሁኔታ ከዕለት ዕለት እየባሰ መጣ። ራኬብ መናገር የተሳናት ሴት ሆነች። ስታወራ መስማት ብርቅ ነበር። አንዳንዴ ከእህቷ ልጅ ከምትወደው ከማርኮን ጋር 1-2 ቃል ከመለዋወጥ የዘለለ እስትንፋስ ድምጿን መስማት እንኳን ከባድ ነገር ሆነ። ዳዊት የራኬብ ጉዳይ ትልቁና አሳሳቢ ሕይወቱ ጉዳይ ሆኖ አረፈው። ከቤታቸው ሲጠፋ ጊዜ እሳቸው በሰበቡ ብቅ የሚሉት እትዬ ፈትለ ስላለችበት ሁኔታ ሲነግሩት ይበልጥ እየሰጋ መምጣት ጀመረ። ራኬብ ሐኪሞች እንደሚገልጹት ዲፕሬሽን ተጠቂ ነበረች።
ከተኛችበት አልጋ መነሳቱን አትፈልግም። ከተነሳች ምግብ መብላት አትፈልግም። ሆኖም አንድ ቀን ወደ ዳዊት ጁስ ቤት ብቅ አለች። ታዲያ ይሄ ድርጊቷ ከጊዜ ጊዜ እየጨመረ መጣ። ማርኮንን ትምህርት ቤት አድርሳ ወደ ዴቭ ጁስ ቤት ጎራ ትላለች። የያዘችው ጁስ እስኪመጣላት ድረስ ከአንድ ቦታ ትክ እንዳለች ፈዛ በሀሳብና ትካዜ ትነጉዳለች። ዳዊትም እንደሌላው ጊዜ ለባብሶ ከጓደኞቹ ጋር ወጣ ማለት ጂም መሄድና ራሱን መጠበቅ ትቶ ሂሳብ ተቀባይ ሆኖ እዛው ጁስ ቤት ከዕለት ተዕለት ራሱ ሰራተኛ ሆኖ የረጅም ዓመት የአይን ፍቅሩን ለመመልከት ተቀመጠ። ዳግም አንዳንድ ጉዳዩን የሚያውቁ ጓደኞቹም እሷው ወደው እሱን ለማየት የተጠቀመችበት መንገድ ነው ሲሉ አጉል ተስፋ ሊሰጡት ይሞክሩት ነበር። ሆኖም ይሄ ለሱ አይሰማው፣ ግን አንዳች ነገር እንዳለ ውስጡ ይነግረዋል። ራኬብ እግሯ ወደ አዲስ አበባ ተመልሶ ከመጣ ለአንድ ሰከንድ እንኳን ቀና ብላ ዳዊትን በሙሉ አይና ተመልክተው አታውቅም ነበር። አንድ ቀን ይሄ ክስተት ተከሰተ። ካፏ ያንን ቃል አወጣች። መቃጠሏንና የህመም ስቃይ ላይ መሆኗን ገለጸች። ከወትሮ ለየት ባለ ሰዓት ከሰዓት ላይ ነበር ብቅ ያለችው። ደንገጥ ብሎ ትእዛዟ ቶሎ እንዲመጣላት አደረገ። በትንሹም ቢሆን ውስጧን ቀዝቀዝ አደረገችው። ራኬብ አላጠገቧ አረፈ ብሎ ደንገጥ ብላ ዞር አለች። እንተዋወቃለን? ስርጉድ ባለው አይንና ነፍስ ባጣው አይኖቿ ተመለከተችው። ዳዊት አንገቱን በሐዘኔታ ሰበር አደረገ። በፊቱ ላይ ምናልባት ባታስታውሽኝ አልፈርድብሽም፣ እኔ አንቺን ማውቅሽ ገና ሕፃን እያለን ነበር። ከፍ ካልን አንቺን እምግባባበት መንገድ ብፈልግም አልተሳካልኝም ነበር። ሆኖም አሁን ላይ ለመጨረሻ ጊዜ ወደ እዚህ ከመጣሽ በፊት እኔ እናንተ ቤት አልጠፋም ነበር። እዛም ድሬዳዋ ስትመለሽ እናትሽን አገኛቸው ነበር። እዚህም እቴትን አገኛቸዋለሁ፣ ከሳቸው ጋር ባባለሁ አለ። ነገሩን በተረጋጋው ሁኔታ ሊያብራራላት እየሞከረ በዝምታ ተመለከተችውና አወኩ አለች። ከረጅም ዝምታ በኋላ የምር አንቺም ታውቂኛለሽ? ያላሰበው ደስታ ተሰምቶት ፈገግ አለ። አዎ ማርኮንም ስላንተ ሁሌ ያነሳል ይወዳል። ነገሩን ቀለል አርጋ ለዛ በሌለው ቅላጼ ተናግራ ፊቷ መለስ አረገች። ዳዊት ፈገግ አለ። አመሰግናለሁ፣ ዛሬ ትንሽ ስላመመኝ ነው የመጣሁት አለች ቀጠል አርጋ። አንድ ጥያቄ መጠየቅ እችላለሁ አለ ላፍታ ከተመለከታት በኋላ። ራኬብ ጥያቄ የሚያነሳባትን ሰው ጠልታለች። ሆኖም እሺ ምን ቢም ሳትለው በዝምታ ተመለከተችው። ምንሽን ነው የሚያምሽ? እዚህ ከምትቀምሹ ፓፓዬ ጁስ በስተቀር ሌላ እህል የሚባል ነገር ቤት እንደማትቀምሽ ቴቴ ነግረውኛል። ችግሩን ማወቅ እችላለሁ አለ። እትዬ ፈትለ እሹ ካሉ ጊዜ ጀምሮ ውስጡን እረፍት የነሳው ጥያቄ ነበር። ጨጓራ አለች አንገቷን ሰበር አርጋ። አልታየሽውም ታዲያ? መድኃኒት ነገር ሕክምና ለምን አታረጊም አለ መፍትሄውን ቶሎ ለማግኘት ቸኮል ብሎ። የግዷን ፈገግ ብላ ተመለከተችው። ምላሽ ሳትሰጠው ከኪሷ ውስጥ ብር ወጣ አርጋ ከመቀመጫዋ ብድግ አለች። ዳዊት ስለ ራኬብ ማሰብና መጨነቁ እየጨመረ መጣ። ጠዋት ላይ እንደተለመደው ብቅ ትላለች። ዳዊት ቀደም ብሎ በነበረው የአኗኗር ሁኔታ ያደርግ የነበረው አለባበስ፣ ሽቶና መሽቀርቀር
ለሱ ያላትን ግምት ያዛባ እንዳይሆን በማለት የሥራ ሰው ሊያስመስለው የሚችል ቀለል ያለ ልብስ እያደረገ መገኘቱን ቀጠለ። ራኬብ ወደ ጁስ ቤቱ ጎራ እንዳለች ከአንገቷ ሰበር አድርጋ እንደ ነገሩ ቀለል ያለ ሰላምታ ትሰጠዋለች። ዳዊትም በሷ መልኩ አጸፋውን ከመለሰ በኋላ ፈገግ ይላል። የሆነ ቀን መታ ወደ ውስጥ ገብታ ቁጭ አለች። አስተናጋጇ በተነገራት መሰረት ከሌላው ደንበኛ የተለየ ባይሆንም ፍቅርና ደስታን ሊያንጸባርቅ በሚችል ሁኔታ ጠጋ ብላ ምን ልታዘዝ ስትል ጠየቀቻት። እንደተለመደው ስትል ምላሽ ሰጠች ራኬብ። ታዲያ ከፓፓያ ጁስ ባሻገር ሐባብና ቀለል ያሉ ሌሎች ፍሩቶችን አርጋ ይዛላት መጣች። ይቅርታ ይሄ አይደለም የኔ ትእዛዝ ራኬብ። በመጣላት ትእዛዝ ግራ ገብቷታል። ዳዊት ከርቀት ሆኖ በዝምታ እየተመለከታት ነበር። በቤቱ ነው እስኪ ሞክሪው ፈገግ ብላ ጋበዘቻት። ዳዊት ራኬብ ከስንት ጊዜ በኋላ ረዘም ያለ ንግግር ስታደርግ ሲሰማት ደስ ብሎታል። ራኬብ መግደርደሩን ትታ ግር እያላትም ቢሆን የቀረበላትን ለመጠቀም ተስማማች። ቀስ እያለችም ቢሆን ሰረቅ አድርጋ ዳዊትን ተመለከተችው። ዳዊት የያዘውን መጽሐፍ አንገቱን ደፍቶ እያነበበ ይመስላል። እጁ ላይ ያለውን መጽሐፍ ከርቀት ለመመልከት ጣረች። መጽሐፉን ትክ ብላ ስትመለከተው በድጋሚ አይን ላይን ተጋጩ። ራኬብ ፈጠን ብላ እይታዋን ቀይር አደረገች። ዳዊት በቀስታ ወደ እሷ ዘንድ አመራ። ከዛ አጠገቧ ቁጭ አለ። እንዴት ነው ይጣፍጣል? ራኬብ ምላሽ ባትሰጥም ጭንቅላቷን በአዎንቷ ነቅነቅ አረገች። ፈገግ አለች። እሱም አብሯት ፈገግ አለ። መጽሐፍ ማንበብ ትወጃለሽ? ጥያቄውን ከተል አረገ። በድጋሚ ፈራ ተባያለች። ጭንቅላቷን በአዎንታ ነቀነቀች። አንዳንዴ እዚህ መተሽ ማንበብ ትችያለሽ፣ ቤት ቁጭ ብለሽ ከሚደብርሽ። ይህን መጽሐፍ ማንበብ ፈልግ ነበር አለች ድምጿን ቀስ አድርጋ። ደንገጥ ብሎ ትክ ብሎ ተመለከታት። ብርቅርቅታ በሲድኒ ሼለን ጀምሬው ነበር ያቆምኩት። አንገቷን መልሳ ደፋች። ጥሩ ምርጫ ያለሽ አለ ፈገግ ብሎ። ሌላስ? ፊቱ ወደ እሷ ዞር አደረገ። የአና ማስታወሻ። የመጽሐፉን ስም ስታነሳ ትውስታው ትዝ ብሏት በትንሹ ፈገግ አለች። በስማ ልቡን አንዳች ነገር ተርከክ ሲያደርገው ታወቀው። ደንገጥ ብላ ተመለከተችው። ይህን ፈገግታ ከተመለከትኩ ቆየሁ፣ ረዥም ጊዜ ሆነ፣ ለዛ ነው ይቅርታ አለ። እሷም ነገሮችን ምን ያክል ትኩረት ሰጥቶ እንደሚመለከታት በነገሩ ተገርማ ዝም አለች። የዳዊትና የራኬብ መግባባት በስልች ዕለት ላይ አንሰራራ። ዕለቱ እሑድ ነበር። እሑድ ቀን ራኬብ ወደ ዳዊት ሱቅ የምታዘወትርበት ቀን አልነበረም። ያ ለሱ የሚመች አጋጣሚ ሆነለት። እንደተለመደው ራኬብ ሰኞ ማርኮንን ሸኝታ በቃለች። እሷም ሳታስበው ሱስ እየሆነባት እንደመጣ ታስታውቅ ነበር። ልክ እንደገባች የተመለከተችው ማመን አልቻለችም። በፓርቲ የተሰራ ለንባብ የሚሆን መቀመጫ ነበር። ከመቀመጫው ከፍ ብሎ የተገጠመ አነስ ያለ የመጽሐፍ መደርደሪያ ነበር። ስታየው ማመን አልቻለችም። ረዘም ያለና በቆይታ ደረጃ ፊቷ ላይ ፈካ ብሎ መታየት የሚችለውን ፈገግታዋን ተመለከተችው። እንዴ ዳዊት፣ ይሄ ለኔ አይደለም አይደል? መቼ ላንቺና እንዳንቺ ማንበብ ለሚወዱ አንባቢያን ከጁስ ቤት አለም ሳቅ አለ። እስኪ ያረፍ በይ፣ የምትፈልጊውን መጽሐፍ ምረጭ። እሺ። ፈገግ ብላ ወደ መጽሐፉ እጇን ላከች። ዳዊት ለራሷ የሚሆንን ጊዜ ሊሰጣት ወደደ። ወደ ወንበሩ መለስ ብሎ ቁጭ አለ። በርቀት መመልከቱን እንደቀጠለ ከመቅስፈት አንዲት ሴት ወደ ጁስ ቤቱ ብቅ አለች። ዴቭ! አጠራሯ
ያለማመን አይነት ይመስል ነበር። ድምጿ የዳዊትና ቀልቧ መጽሐፉ ላይ ያረፈውን ራኬብን ሐሳብ ሰረቅ አርጎት ነበር። እኔ እኮ እነ ታሜ ሲነግሩኝ ለምን አልፈለኩም ለማመን? አይገርምም? ከላይ እስከታች ራኬብን በጥያፍ መልክ እየተመለከተች መናገሯን ቀጠለች። ቤቲ ብታረጊያለሽ እዚህ? ኮስተር እንዳለ ጠይቃት። አንተ ፍለጋ ነው ጂም መዋል እንዳቆምክ፣ ጭራሽ የጁስ ቤት ካሸሪ ሆኖ ቱታውን ለብሶ ተጎልቶ ነው የሚውሉኝ ሲሉኝ ነው እነ ታሜ ይህን ለማጣራት የመጣሁት አለች። በእጇ መነጽሯን ከርፈፍ አርጋ እንደያዘች ዳዊት ስሜቱ እንደመቀየር ብሎ በገረፍታ ራኬብን ተመለከተ። ራኬብ አንድ መጽሐፍ በእጇ ይዛ እንደማገላበጥ እያለች ነበር። ሆኖም አይኗ ከመጽሐፉ ላይ ረፍ እንጂ ከጆሮዋ እነሱ ጋር ነበር። እሺ ቤቲ፣ መጥፎ ቃል ተናግሬ ሳላስቀይምሽ በመጣሽበት እግርሽ ተመለሽ። አንቺን ዘንጬ ሳገኝሽና ሌላ ትልቅ ሆቴሎች ሳሳልፍ እኮ ስራዬን እየሰራው ነበር። የስራ ገበታዬና እንጀራዬን ሳላከብር እዛ ቦታ ላይ መገኘት የምችል ይመስልሻል? አለ እሱም በተራው ቆጣ ብሎ። ወይኔ ዴቭ አትበሳጭ፣ በቃ እንዴት እበሳጫለሁ ብዬ አልነበረም። በቃ ካጠፋ ይቅርታ። እነዛ ለታሜ እኮ ናቸው ከድሮ ያይን ፍቅሯ አዲስ ፍቅር እንደገና አንሰራርቶበት ነው እዛ ተወትፎ የሚውለው ምናምን ሲሉኝ አለች ድምጿን ከፍ። ቤቲ ዳዊት ጀርባዋን ይዞ እየገፋ ያስወጣት ጀመር። እባክሽ ሂጂ፣ በቃ ሂጂ። ቤቲን እንደምንም ገፍቶ ከቤቱ ካስወጣት በኋላ ትንሽ ቆየ ተብሎ ተመለሰ። ራኬብ እንደ ነገሩ መጽሐፉን እያገላበጠች ነበር። የምትፈልጊውን አገኘሽ አላት ተመልሶ እንደመጣ። አይ ምፈልገውን አግኝቻለሁ አለች። ከሌለ ይጨምራል። አረ በቂ ነው ለጊዜው። እስኪ ይህን ደግሞ እናንብብና አለች እንደምንም ፈገግ ብላ። በዚያ የሽማ በቅርቡ መጽሐፍ ቤት መክፈታችን አይቀርም አለ እንደ ነገሩ ለመቀለድ እየሞከረ። ሁለቱም በነገሩ አብረው ሳቃሉ። ስለ ቅድሙ ይቅርታ ድምፄን ከፍ አድርጌ ባጉል ቃላት ከስተመርም ረበሽኩ አለ። ራኬብ ላፍታ ፈገግ ብላ ዝም አለች። ከውጭ ውበት ለውስጣዊ የሚጨነቁ በጣም ትንሽ ናቸው። የሰው ልጅ ሲባል ጉጉ ነው፣ በትንሽ ነገር መታለል የሚችል ከንቱ ፍጡር። አንቺስ የትኛውን ትመርጫለሽ? ለውጫዊ ውበት ወይስ የውስጣዊ ስብሻል? ውስጣዊ ከላይ ያለው እኮ ፈራሽ ነው፣ አፈር ነው። ፊቷን ወደ ዳዊት መለስ አረገች። ዛሬ ላይ ውስጤ ያልወደደውን ነገ ቀን ዘንበል ቢል አብረኛ አይቆይም። ልክ ብለሻል አለ ዳዊት ንግግሩ አስገርሞት። በቃ ልሂድ ማርኮን ይመጣል ሳላስበው እንደ ቀልድ ዛሬ ካንተ ጋር እኮ አልኩኝ አለች ፈገግ ብላ። ደስ ብሎኛል፣ ነገ እና ጠብቅሻለሁ። እዚህ 3 ቀን አልኖርም። ምን ነው በሰላም? ያልታወቀ ድንጋጤ ተሰማው። በሰላም እማዬ ፊቴ በገረጣባት ቁጥር ጭንቀቷም አብሮ እየጨመረ ነው። አንድ ገዳም እንድንሄድ ትፈልጋለች። ጸበል እንድንጠበል ስለምትፈልግ አብሬያት ልሂድ። በዛውም እኔ የመጨረሻ ግዴታ ልወጣ አለች ፈገግ። የመጨረሻ ሳያስበው ካፏ ቀበል ብሎ ጠየቀ። ያው የቤቱ የመጨረሻ ልጅም አይደለው እንደ ነገሩ ፈገግ አለች። ስለነበረን ቆይታ በጣም አመሰግናለሁ። አርብ እስክንገናኝ ቸኩያለሁ አለች ከመቀመጫዋ ተነስታ ፈገግ እያለች። ዳዊት ከራኬብ ከሚጠብቀው በላይ በመባሉ የተለየ ስሜትና ደስታ ውስጡን ተሰምቶታል። ደርሳ እስክትመለስ ድረስ ገና ከዛች ደቂቃ ጀምሮ ሩቅ ሆኖበታል።
መልካም መንገድ ተመይቶና ለሱም ጸሎት እንድታረግለት ትብብሯን ጠይቆ ተሰነባበቱ። ዳዊት ራኬብ ተመልሳ መታ አይኗን በድጋሚ እስኪያት ድረስ ቀናቶች አልገፋሉት። ይበልጥ ናፈቃት፣ ሊያያት ፈለገ። በመጠባበቁ ላይ እንዳለ ቀኗን ጠብቃ ራኬብ ባለችበት ቀን ከተፋለች። ትንሽ ፊቷን መለስ ብሎላት ነበር። ዳዊት ራኬብን ትክ ብሎ በተመለከታት ቁጥር ምን ያክል በባሏ ሞት እንደ ተጎዳች እንዳዘነችና እንደ ተጎሳቆለች ሲያስበው እሱም ውስጡን ይነዝረው ነበር። ራኬብ ወደ ዳዊት በመጣሽ ቁጥር በፈገግታና በደስታ ተሞልታ ነበር። ከነበረችበት ስሜት በትንሹም ቢሆን ውስጧ ታድሶና ለወሬና ለጨዋታ ጋባዥ የሆነች መምጣቷ ይሏል። ዳዊትና ራኬብ በመጽሐፍና በንግግር ትስስራቸው ይበልጥ እየጠነከረ መጣ። አንድ ጥያቄ እንድጠይቅ ይፈቀድልኝ ይሆን? ፈገግ ብሎ ጠየቀ። እሺ ጠይቅ። ፈገግ አለች። ከጁስ ባሻገር ምግብም እንጀራም ለነገሩ እየሞካከርሽ እንደሆነ ቴቴ ነገሩኝ አለ። ልክ እንደ አራስ ልጅ ያሳየችውን ለውጥ በደስታ ፈገግ ብሎ እየገለጸ ወይ ጉድ! እኔ እኮ ማርኮንና እማዬ ከኔ ይልቅ አንተን በቁም ነገር የሚያወሩት ነገር እኮ ነው የማይገባኝ አለች እየሳቀች። ላፍታ አብሮ አሳቀ። ታዲያ ምግብ ከቀመሱ አይቀር አለ እንደ መንደርደሪያ። መልሶ ፈራ ተባ ያለ እጆቹን እርስ በእርሳቸው አፋተገ። ራት ብጋብዘሽ ፈቃደኛ ትሆኛለሽ? ራኬብ ላፍታ በዝምታ ተመለከተችው። ደስ ይለኛል አለሽ። ከዛ በደስታ ፈገግ አለ። መስማማቷን መቀበሉ ከበደው። ብዙም ሳይለፋ ሳይቸር በአንዴ እሺ ማለቱ አስደነቀው። በቃ ሻርፕ 12 ሰዓት እመጣለሁ፣ ተዘጋጅተሽ ጠብቂኝ አለ። ለነገሩ ቸኩሎና ጓግቶ ራኬብ በሽታ ሳቅ ብላ በቀስታ ጭንቅላቷን ነቀነቀች። በተባለችውም ሰዓት ጠብቃና ክብራ ያሰበችውን ልብስ እንደ ነገሩ ለባብሳ ጠበቀችው። ዳዊትን እንደዚህ ስታየው መጀመሪያዋ ነበር እና ደነገጠች። መኪናውን ይዞ እንደዚህ አምሮበት አይታው ስለማታቅ ልክ እሷ ወንድ እንደሚያደንቀው ሁሉ ተገርማና ተደማ ነበር የተመለከተችው። ቀደም ብሎ የት ነው መሄድ የምትፈልጊው አላት። አንተ ደስ ያለ ቦታ። እሺ፣ ስለዚህ አንድ ቦታ ያሰብኩት አለ። የት ነው የምንሄደው? ማሪዮት አለ መኪናውን እያሽከረከረ። ከትከሻዋ ዝቅ እያለ ያለውን ሹራቧን ቀስ ብላ በመሳቀቅ አስተካከለች። አይ አለባበሴ ምናልባት ሌላ ልብስ ማግኘት አልቻልኩም ነበር። ያው አብዛኛው ልብስ ያለው ድሪ ነው። እነማዬም ድንገት በመጡበት እዚህ ቀሩ አለች። ለምክንያት ምን ብላ መናገር እንዳለባት አላሰበችው። የመሰላትን ነበር ያወራችው። ዳዊት በፍጹም ስለሱ ጉዳይ ማሰብ እንደሌለባት ገልጾ ይዟት ወደ ሆቴሉ አቀና። ወደ ውስጥ ሲገባ እየፈራ በቀስታቿን ያሳረቀው። እንደ አዲስ ፍቅር እንደያዘው ሰው ሰውነቷን አንዳች ስሜት ውርር ሲያረጋት ታወቃት። ከሆቴሉ ቁጭ አሉ። ራኬብ ቀለል ያለ ነው ብላ ያሰበችውን ሮዝ ቢጤ ያዘዘች። ስለ አለባበሷ ስለ ሁኔታዋ ትንሽ እንደመጨናነቅ ብሎ ዳዊት ጥያቄ ለማንሳት አሰብ አደረገ። ራኬብ ቀጠል አድርጋም ከመጠጥም ሆነ ከሌላ ነገር ትእዛዝ ራሷን ነጻ አድርጋ ውሃ አዘዘች። ራኮ አለ ዳዊት ለመጠየቅ ፈራ ተባ እያለ። ጨጓራ ያልሽው ምንድን ነው? በጣም ያምሻል እንዴ? ለምንድን ነው
ምግብስ በተገቢው ማትበው? እስኪ እሺ በይኝና ከኔ ጋር ወደ ሐኪም ቤት እንሂድ አለ። ራኬብ ከመመለሷ በፊት ሳቃለች። ታይቻለሁ፣ መጠንቀቅ እንዳለብኝ ነገሩኝ አለች። እንደ ነገሩ ወሬውን ቶሎ ቁርጥ ማድረግ የፈለገች ትመስል ነበር። ዳዊት ካለችበት የመሳቀቅ ስሜት እንድትወጣ ደጋግሞ ቢጠይቃት ደስ ይለው ነበር። ላፍታ በዝምታ ተመለከታት። የምትደብቀው ነገር እንዳለ ውስጡን ተሰማው። ሆኖ የእሱን አይኖች አርፋ ለመመልከት የፈሩት አይኖቿን ትክ ብሎ ተመለከታቸውና ራኬብ አፈቅርሻለሁ አለ። ሳስበው በስሜት ተነሳሽነት ያመለጠው ይመስል ነበር። ራኬብ ቀና ብላ ተመለከተችው። እጅግ በጣም አፈቅርሻለሁ። በልጅነት እድሜ ፍቅርን በማያውቀው ልቤ ውስጥ ገና በለጋ እድሜ ነበር ያንቺን ነገር አይምሮ የተቀረጸው። ከፍ ስል ፍቅር መሆኑን ተገነዘብኩ። ልነግርሽ ስፈራ ስቸር ለትምህርት ሄድሽ፣ ከዛ እዛው ቀረሽ። መምጣትሽን ስጠባበቅ ጭራሽ የማግባትሽን ዜና ሰማሁ። ራኬብ በጥሞና ካደመጠችው በኋላ አንገቷን ሰበር አርጋ እንደነገሩ ሳቃለች። በፊት ከዚህ አካባቢ መሆንና መቆየት ለኔ ሞት ነበር፣ በተለይ ካደኩበት ከተወለድኩበት ሰፈር። ሆኖም ታዲያ ሁሌ ልደበቅ ልሸሸግ የምልበት ቦታ ሆኖ አረፈው አለች በሐዘኔታ አንገቷን ደፋ እያደረገች። ራኬብ ባለቤትሽ ምን ሆኖ ነው ያረፈው አለ። ነገሩን ሳትመልስለት በዝምታ ተመለከተችው። መልስ ሲያጣ ወደ ሌላው ጥያቄ ተሸጋገረ። እሺ ለምንድን ነው እንደዛ ልትሰሪ ጓግተሽለት የነበረውን ስራ አቋርጠሽ ቤት ለመቀመጥ ደግሞ ከእናትሽ ሁሉ ጠፍተሽባት ነበር አለ። እናቷ በስልክ ሲነግሩት የነበረውን ጉዳይ እንዲሁ በደምሳሳው ሊያነሳባት እየሞከረ ግዳሽ ነበር፣ እንደዛ እንደሆን በተፈጥሮ የተገደድኩ ሰው ነበርኩ አለች የግዷን ሳቅ ብላ። ዳዊት ራኬብ እየነገረችው ባለው ነገር ውስጡ ግራ ገብቶታል። ራኬብን ከዛ በላይ ያስጨንቆ ሊያስከፋት ወይም እውነቱን ለማወቅ ስላልፈለገ ወደ ቀረበው ማዕድ ትኩረቱን ዞር አረገ። በጨዋታና በሳቅ ምሽቱን አሳለፉ። ባይሆን መጠጣውን አማረኝ ወይን አለች ሳቅ ብላ። ዳዊት የሰማው ማመን አልቻለም ነበር። ራኬብ የተቀዳውን ወይን ጎንጨት እያለች በሳቅና ጨዋታዋን ቀጠለች። በይ ተነሽ እንሂድ አለ ሂሳብ ከፍሎ ከጨራረሰ በኋላ። ዴቭ ከወንበራቸው እንደተነሱ እጁን ጠበቅ አርጋ ያዘችው። ዛሬ ወደ ቤት መሄድ አልፈልግም። እርግጠኛ ነሽ? በጣም አለሽ ፈገግ ብላ። ዳዊትና ራኬብ ከሆቴል ወጥተው ሌላ ሆቴል ቀየሩ። ራኬብ ትንሽ ጨዋታና ሳቅም ጨማምራ ነበር። ወደ ያዙት ሩም ሄዱ። ወደ ውስጥ ዘልቀው ዴቭ በሩ ቆለፈው። ውስጡን ፍርሃት ፍርሃት ይለዋል። ተሸብሯል። በሩን ዘግቶት አልጋ ላይ መጥቶ እንደተቀመጠ በስሱ ጠጋ ብሎ ከንፈሯን ሳም ማረጋት። ቆም አርጎ ደግሞ አይኗን ተመለከታት። እንዳትፈራ እንዳታቆም እስሩ ቀረባለች። በክፍል ውስጥ ጮክ ብሎ በሚሰማው ትንፋሻቸው መሃል ተናገረች። አላቆምም አለ ዳዊት። ራኬብን ወደ ራሱ ጎተት አድርጎ እየተስከበከበ መሳሙን ቀጠለ። የኔ ራኮ ደስተኛ ነሽ? ደስተኛ ነኝ። ላፍታ በዝምታ አይኑ ትክ ብሎ ከተመለከታት በኋላ የሰጠችው ምላሽ ነበር። ምሽቱ በዚህ ሁኔታ አለፈ። የዳዊትና የራኬብ ግንኙነትም ቀጥሎ በፍቅር 6 ወራትን አብረው አሳለፉ። ዳዊት
የፍቅር ግንኙነታቸው ወደ ትዳር እንዲዘልቅ ቀለበት ሊያረግላት ተዘጋጀ። በዕለቱ ደግሱና ራኬብን ቀጥሮ የያዘውን ቀለበት ሊያደርግላት ቢንበረከክም ራኬብ ያልተጠበቀ ምላሿን አሰማች። ቀለበቱን ለማጥለቅ ካዘጋጀላት ስፍራ ለቃ ልትሄድ ተዘጋጀች። ራኬብ በቅድሚያ ለመስማማት ፈቃደኛ አልነበረች። ቀለበቱን ለማድረግ አይደለም ቦታው ላይ መገኘቷንም አልፈለገች። ካፍታ ጭቅጭቅና ትግል በኋላ የተፈጠረውን ነገር እንድታስረዳው ምክንያቷ ምን እንደሆነ ጠየቃት። እኔ ልመረቅ 1 ዓመት ሲቀሬ ነበር የተዋወቅኩት። በፍቅሩ ክንፍ አልኩኝ። እሱ እዛ የአንድ የንጆ መስሪያ ቤት ማናጀር ነበር። ቆንጆ ነው፣ አቋሙ፣ መልኩ የሚያምር መልከ መልካም ሰው ነበር። ታዲያ ክለብ ውስጥ ስንተዋወቅ እሱም ከነበሩት ሴቶች መካከል አይኑን የጣለው እኔ ላይ ነበር። አብረን ስንጠጣና አብረን ስንወጣ ቀስ በቀስ ብቃችን እየጨመረ መጣ። ታዲያ ቀድሞ እኔን ፍቅር ያዘኝ። የመጀመሪያ ፍቅሬ ነበር። ክንፍ አልኩ። እሱም ከኔ ፍቅር እንደያዘው ነገረኝ። ነገሩ ሲጀምር መልካም ነበር። እኔም ስራ አግኝቼ ብዙ ሳልሰራ እንድንጋባ ጥያቄ ያቀረብኝ፣ ደስተኛ ነበርኩኝ። እናም እሱ ባለው ጊዜና በፈለገው መሰረት ተጋብተን ኑሮ አንድ ላይ ጀመርን። ዴቭ ደስታ ወደር አልነበረውም። በጊዜው እዛ ድሬ አብረውኝ የተመረቁ እዛ የቀሩ ከማከላችን እኔና ጓደኛዬ ማህሌት ብቻ ነበረን። እሷም አዲስ አበባ እየተመላለሰች ጥሩ የሚባል ኑሮ ትኖር ነበር። እኔም ከባሌ ጋር ሲጠቅልዬ ገባው። ማየዛ ነበረችና ትዳር መጀመሪያ ላይ ተመቸኝ። ሆኖም ከራሴ ጥያቄዎች ነበሩ። ቤተሰቦቼ ለምን ማግኘት አይፈልግም? በቃ እናቴን ቤተሰቦቼን ስል አይወድም። እናም ትዳራችን ደስተኛ እንዲሆን የሱን ቃል ማክበር ግድ ነበር። የሱ ቃል የእግዚአብሔር ቃል ማይሽረው ማይለወጥ ሆኖ አረፈው። ከሱ ቃል ውልፍት ካልኩ ስድብ ብሎም ደሞ እጅ ማንሳት ይከተል ነበር። ሳልወድ በግዴ የቤት እስረኛ የሱ ምርኮኛ ሆኜ ያረፍኩት ፍላጎትና ህይወት መስመሯን ስተው እስኪያሳብዱኝ ድረስ በነፍሴ ተጫወተብኝ። እሱ ከቤት እስኪወጣ መጓጓበት ጊዜ ሆነ። ህይወቴ ግን መፍትሄ አልተገኘለትም። በዛው ቀጠለ። አልፎ አልፎ ታመማለሁ። ምትሁሉ ነገሩ ሲደራረብኝ ህመሜ እየባሰ መጣብኝ። ሆኖም እንዲህ ብዬ ያሳየሁት ነገር አልነበረም። ለእናቴ ስል ህይወትን ጥርሴን ነክሼ መኖር ቀጠልኩ። ዳዊት የሚሰማው ነገር ግራ ገብቶት እጁን በጭንቅላቱ እንደያዘ በስተመጨረሻ የብዙ ጊዜ ህልሜ ተሳካ። ጸነስኩ። እንባው ረድ አለ። ለጓደኛዬ በቅድሚያ ፈርቼ ተናገርኩ። ግን እሱ በምን እንደሰማ ሳላቅ እሱም ደረሰበት። ምንም ምላሽ አልሰጠኝም። ማወቁንም ይፋ አላወጣም ነበር። ከዛ ድግስ ተደገሰልኝ አለሽ ሳቅ ብላ። ለካስ ያን ሁሉ ዘመን ባሌ ከገዛ ጓደኛዬ ጋር ፍቅር ግንኙነት ነበረው። ህመሜ ስቃይን ያካፈልኳት ጓደኛዬ ደመኜ ነበረች። ማርገዜን ስትነግረው በምን ሊያስወግዱኝ እንደሚችሉ መጠንሰስ ጀመሩ። ማህሌት ዲቪ ሎተሪ ደርሷት ለመሄድ ቀናት ነበር የቀራት። ለሱም ቢሆን በሌላ ቪዛ ለጊዜው ከዚህ ሀገር እንዲወጣ እያመቻችለት ነበር። እናም ለሱ ጉዞ ሻንጣ፣ ለኔ ጉዞ ደግሞ ጉድጓድ ቆፍሩልኝ ጀመር። ስቅስቅ ብላ አለቀሰች። እሱም ብዙ ወጪና ጉልበት እኔ ላይ ማፍሰሱን አልፈለገም ነበር። እጁ በነካኝና በደበደበኝ ቁጥር ሆዴ ውስጥ ያለው ጽንስ ወረደ። በቃ ሆዷን ዳበስ አረገችው። በስተመጨረሻ ከመሚ ካገገምኩ በኋላ ፈጣሪ እወቂ ሲለኝ ሌላ መረጃ አገኘሁ። ስልኩ ክፍት ሆኖ አግኝቼው ነበርና የሰጠችውን መርዝ ከመግቤ ላይ አድርጌ ለመጨረሻ ጊዜ እንዲያሰናብቱ ነበር ከመልእክቷ የተረዳሁት። እሱ በሷ መዳፍ ስር እንዳለና የሷ ታዛዥ ነበር። በቃ
ቃላቶችን መናገር አቅቷን ተንሰቀሰቀች። ከዚህ ሁሉ በኋላ ነበር የጨጓራ ካንሰር እንዳለብኝ ያወቅኩት። ድፍት ብላ ስቅስቅ ብላ አለቀሰች። ዳዊት ባለበት ጭንቅላቱን ይዞ በቃላት ለሰማቸው ቃላቶች መልስ እንኳን መስጠት አቅቶት ምን እንዳለ ቀረ። ዴቭ ተስፋ ቆርጬ ነበር። ያንን መልእክት ሳየው ይበልጥ ራሴን ጠላሁት። በቃ በምድር ላይ የተበደልኩ ያክል ሆኖ ተሰማኝ። ዴቭ ቀና ብሎ ሳይመለከታት የወደቀውን ቀለበት አንስቶ በግድ ጣቷ ላይ ያሰረላት። ምንም ቢመጣ አንቺን የኔን ትንሿ ራኬብ ነሽ። ይህን ስቃይሽን ባለማወቄ እስካሁን አብሬሽ ባለመሰቃየቴ ይቅርብኝ። ካሁን በኋላ ግን አለው ሟች ነኝ ዴቭ፣ ሟች ነኝ። ሌላው ቢቀረን ያልሆነም እንፋለመዋለን። ያለችን የእንባ ጠብታ ያክል ቀን ብትሆንም እንፋለመዋለን። እሺ። እጆቿን ጥብቅ አርጎ አለቀሰ። ዳዊት ከአዲሱ ሱቅ የስራውን ሁኔታ ለማየት ጎራ አለ። ቤቱ ደመቅ እያለ እየተላመደ ነበር። ይህን ቤት ከከፈተው 1 ዓመት እንዳስቆጠረ ነበር። ራኬብ እየለመደች ነው። ፈገግ ብሎ የኮፊ ሃውሱን ማናጀር ጠየቀ። አዎ በሚገባ አለ ማናጀሩ ሳቅ እያለ። ዳዊት ውስጡን ምንም እንኳን ሀዘን ቢወርሰውም የግዱን ፈገግ እያለ ከኮፊ ሃውሱ ሊወጣ ሲል ከአንድ ጥቅስና ፎቶ ጋር ሲደርስ ቆም ብሎ ኮፍያውን ወለቅ አድርጎ ተመለከተ። የራሱ ራኬብ ነበረች። ለኔዋ ራኬብ መታሰቢያ ይላል ፎቶ። ራኬብ ተወደው እንደነበሩ አይነት መጽሐፍቶችና ተወዶ የነበረውን ቡና እየጠጡ ነው። ቁጭ ብላ ጊዜ ማሳለፍ ወደምትወድበት ወንበር አረፍ አለ። የምትወደውን የሷን ምርጫ የነበረውን የአና ማስታወሻ ገለጥ አደረገ። ይሄትም ራኬብ ፈርማ የሰጠችው ነበር። በትዳር የተጎዱ ህልማቸውን የተቀሙ ሴቶች እንባቸውን፣ ታሪካቸውን የሚያሳርፉበት ገጽ ይሆን ዘንድ ማስታወሻ አዘጋጅቻለሁ የሚል ነበር። ዳዊትም ከመጽሐፉ መደርደሪያ ባሻገር የተቀመጠውን እሽግ የማስታወሻ ደብተር ተመልክቶ ህይወቷ ያለፈችውን ራኬብን አሰብ አርጎ ፈገግ አለ።